ሰላም እንዴት ናችሁ? ስሜ መስግና ነው። የጊታር አስተማሪ ነኝ። ይህ ደግሞ የእንማማር የቪዲዮ ትምህርት ነው። የመጀመሪያውን ክፍል 1 አይታችሁ እንዳበረታታችሁን ላይክ፣ ሰብስክራይብ እና ሼር እንዳደረጋችሁ እያየን ያለነው በጣም እናመሰግናለን። አሁንም ዛሬ ደግሞ ለመጀመሪያ ጊዜ እዚህ ትምህርት ላይ ጆይን ያደረጋችሁ ወይም የተቀላቀላችሁን ሰዎች ክፍል 1ን መለስ ብላችሁ እንድታዩ ጥሪ እናቀርባለን። ዛሬ ደግሞ ማሳያችሁ ምንድነው የጣት ቁጥሮቻችንን የፍሬት ቁጥሮቻችንን እና የክር ቁጥሮቻችንን ደግሞ እናያለን ማለት ነው። ስለዚህ ሶስት ነገሮች ነው ዛሬ የምናወራው፣ ቁጥር የምንሰጠውና የምንሰይመው፣ ኔሚንግ ኤንድ ነምበሪንግ የሚለው ማለት ነው። ቁጥር መስጠትና መሰየም የሚለው። ስለዚህ አንደኛ ጣት የምንለው ጊታር ላይ ይሄ ነው፣ ኢንዴክስ ጣታችን ወይም አመልካች ጣት። ሁለተኛ ደግሞ መሀል ጣታችን ነው። ሶስተኛ ደግሞ ቀለበት ጣት ነው። አራተኛ ደግሞ ትንሿ ጣት ወይም ፒንኪ ፊንገር የምንላት ነች። ስለዚህ ምንም እንኳን 5 ጣት ቢኖረንም የምንጠቀመው ግን በ4 ጣቶቻችን ነው የምንጫወተው ማለት ነው። ስለዚህ 1 2 3 4 ስሙ ወይም ስያሜያቸው ኢንዴክስ፣ ሚድል፣ ሪንግ፣ ፒንኪ እነዚህ ናቸው ማለት ነው። ከዛ ደግሞ ወደ ክር ቁጥሮቹ ደግሞ እንሄዳለን። ጊታር አብዛኛው ጊዜ የክፍል 1 ላይ እንዳወራኋችሁ 6 ክሮች ነው ያሉት። ቦክስ ጊታር ስለሆነ ወይም ኤሌክትሪክ ጊታርም ቢሆን 6 ነው ያለው። ቤዝ ጊታር ካለ ቤዝ ጊታር የራሱ የሆኑ ስያሜዎች ይኖሩታል። እሺ ዛሬ የማሳያችሁ ይሄ አንደኛው የምንለው ስሷ ክር ማለት ነች። አንድ ነው ቁጥሯ ወይም ስያሜዋ አንድ ነው። ስሙ ደግሞ ኢ ይሆናል። ሁለተኛው ደግሞ ቢ ይሆናል። ሶስተኛው ደግሞ ጂ ይሆናል። አራተኛው ደግሞ ዲ፣ አምስተኛው ኤ፣ ስድስተኛው ኢ። ስለዚህ ከላይ ወደ ታች ስትወርዱ ደግሞ ኢ፣ ኤ፣ ዲ፣ ጂ፣ ቢ፣ ኢ፣ ኢ፣ ኤ፣ ዲ፣ ጂ፣ ቢ፣ ኢ። ከፈለጋችሁ ደግሞ ማስታወስ የምትፈልጉ ከሆነ ኤሌፋንትስ ኤንድ ዶግስ ግሮው ቢገር ኢቬንቹዋሊ በሚለው መያዝ ትችላላችሁ። ስለዚህ ቁጥሮቹን እናውቃለን፣ ፊደላቸውን እናውቃለን። የመጨረሻውና ከሶስቱ የመጨረሻው ያለውን ደግሞ ሐሳብ ደግሞ ልንገራችሁ። ይሄኛው ላይ ይሄ ፍሬት የምንለው ነው። ባለፈው ክፍል 1 ላይ እንዳወራኋችሁ አንደኛ ፍሬት፣ ሁለተኛ ፍሬት እያለ ይቀጥላል። አንደኛ ፍሬት የምንለው ይሄ ነው። ከጭንቅላቱ ከፔግ ሄዱ ቀጥሎ ያለችው ወይም ደግሞ ከነቱ ቀጥሎ ያለው ይሄ አንደኛ ፍሬት፣ ሁለተኛ ፍሬት፣ ሶስተኛ ፍሬት፣ አራተኛ ፍሬት፣ አምስተኛ፣ 6፣ 7 እያለ ይቀጥላል ማለት ነው። ይሄን ይመስላል። ከዚህ በኋላ ቀጥሎ ያሉትን ኤክሰርሳይሶች ለማድረግ የክፍል 1 እና የክፍል 2ን ዝም ብላችሁ ታስታውሳላችሁ። ክፍል 1 ላይ ያወራናቸው የሰውነት ክፍሎቹን ማስታወስ መሞከር። ክፍል 2 ላይ ደግሞ ዛሬ ደግሞ ያየነው ደግሞ የጣት ቁጥሮቻችንን፣ የክር ቁጥሮቻችንና የስትሪንግ የፍሬት ቁጥሮቻችንን ያየነው። ስለዚህ ይሄንን ፕራክቲስ ታደርጋላችሁ። ስትችሉት ደግሞ ተመልሳችሁ ደግሞ ወደ ክፍል 3 ላይ ትገባላችሁ። እስካሁን ድረስ ከኛ ጋር ስለቆያችሁ በጣም እናመሰግናለን። አደራ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። እናመሰግናለን።